ፋኖ መንደር የተገኙ መረጃዎችን ጨምሮ በተለያዩ ወቅታዊ የአውደ ውጊያ ውሎችና ሌሎች መረጃዎች ላይ ያተኮረውን የዛሬውን ዝግጅታችንን እንድትከታተሉ እንጋብዛለን። የዘውትር ተሳታፊያችን መስመር ላይ ይገኛል። ባለፉት 2 ቀናት ውስጥ በተለያዩ የአማራ ክልል አካባቢዎች የተካሄዱ አውደ ውጊያዎችን መረጃዎችን ያካፍለናል። እንደዚሁም በጠለምት አካባቢ ተጀመረ ስለተባለው ግጭትም ከጀርባው ስላለው አጠቃላይ ሁኔታ ያሉንን መረጃዎች እናካፍላችኋለን። የዘውትር ተሳታፊያችን በጣም አመሰግናለሁ። እንግዲህ የምንጀምረው በአማራ ክልል ስላለው ወቅታዊ ሁኔታ ይሆናል። የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ ወዲህ አውደ ውጊያዎች አልተቋረጡም፣ እየተካሄዱ ይገኛሉ። ከዛ ልቆ የሚሰማው ደግሞ የወታደሮች፣ የሚሊሻዎች፣ የአድማ በታኞች መክዳት እንደሆነ በሰፊው እየተነገረ ይገኛል። እስቲ ወደ አንተ ልምጣና ያሉትን መረጃዎች አካፍለን። መሳይ ሁለቱ ግንባሮች አንድ ድርጅት ከመመስረታቸው በፊት ከፍተኛ የሆነ ዘመቻ አድርጎ ነበረ። ይህን ዘመቻ እየተከላከሉ በአንዳንድ ቦታ ላይም እያጠቁ ድል ሲጎናጸፉ መሰንበታቸውን ተከትሎ በኋላ ደግሞ የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ ከዚህ በፊት በሌሊት ጭምር እንቅስቃሴ በማድረግ ጥቃት እየሰነዘረ በተለይ በዋናነት የአማራ ፋኖ አመራሮችን ለመምታት በተለያየ ቦታ ላይ አሰሳ በማድረግ ከፍተኛ ክሳራ እየደረሰበት እየተመለሰ ነበረ። አሁን ግን ተገልብጦ የአማራ ፋኖ ብሔራዊ ንቅናቄ ወይም አፋብን ከተመሰረተ በኋላ በሌሊትም በቀንም በፈለጋቸው ጊዜ የውጊያ ቀጠናዎችን በመክፈት ትልልቅ ምሽጎችን እየደረመሱ እንደሚገኙና በተለይ የአገዛዙ ጦር እጅግ በጣም ሲተማመንበት የነበረው በምዕራብ ወሎ ከፍተኛ የሆነ ቁጥር ያለው የሰራዊት ክምችት በሚገኝበት በመካነ ሰላም ከተማ በተሰራ አስደናቂ ኦፕሬሽን የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ ድል ተጎናጽፏል። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክስ ንጉስ ሚካኤል አሊኮር በሁለቱ ክፍለ ጦሮች ቅንጅት በሌሊት የኮንክሪት ምሽጉን ሰብሮ የአገዛዙን ጦር ከመካነ ሰላም እንዲወጣ በማድረግና ወታደራዊ ክሳራ እንዲደርስበት በማድረግ ከከተማዋ ወጥቶ ወደ ደሴ ከተማ መሸሽቱን ማወቅ ተችሏል። እንግዲህ የሸሸው ኃይል የሰሜን ምዕራብ እዝ 801ኛ ኮር አካል የሆነው 43ኛ ክፍለ ጦር ከባድ ክሳራ ደርሶበት ወደ ደሴ እንዲሸሽ አድርገውታል። በሌላ አቅጣጫ እንዲሁ በምስራቅ አማራ ቀጠና በተደረገ ውጊያ ከባድ ጉዳት የደረሰበት ደግሞ የ105ኛ ክፍለ ጦር ወደ ደቡብ አማራ ቀጠና ቢሸሽም በመራቤቴ የሰሜን ሸዋ ፋኖች በመራቤቴ ቀጠና ከወሎ ሲሸሽ የነበረውን ኃይል በመቀበል የሻምበል መሪውን ጨምሮ በርካታ የአገዛዙን ጦር መደምሰሳቸውንና በዛ አካባቢ አሁኑ ውጊያዎች በአዲስ መልክ ተቀጣጥለው ክሳራ እየደረሰበት እንደሆነና የፋኖ ኃይሎች ደግሞ ድል እየተጎናጸፉ እንደሚገኙ በትናንትናው ዕለት እንደዚሁ በመራቤቴ የአገዛዙ ጦር ከሬማ ከተማ በመነሳት ወደ የመጂት ቀበሌ ሲጓዝ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር 2 ሻለቆችን ብቻ በማሰለፍ ድል መጎናጸፉን በተለይ በዚህ በሰሜን ሸዋ ከ101ኛ እስከ 105ኛ 5 ክፍለ ጦር የአየር ወለድና የኮማንዶ ክፍለ ጦሮች ተንሰራፍተው የሚገኙበት አካባቢ ቢሆንም አሁን የአየር ወለድ ኮማንዶና የሪፐብሊካን ጋርድ ያሉበትን ምሽግ በመምታት ተሸንፈው ወደ ሸዋ የሸሹትንም እንደዚሁ ከፍተኛ ክሳራ አድርሶ እንዲበተን ማድረጉን ነው መረጃዎች እያመላከቱ የሚገኙት። ይህ በእንዲህ እንዳለ በወሎ ተውለደሬ ወረዳ ላይ ከሀይቅ ከተማ አቅራቢያ ቆሎ ባቄላ በተባለ ቦታ ላይ በተፈጸመ ማጥቃት የፋኖ ኃይሎች ከፍተኛ ድል መጎናጸፋቸውን አስታውቀዋል። ለበርካታ ጊዜ የነበረ የወታደር ካምፕ በተደጋጋሚ ጊዜ የፋኖ ኃይሎች አንድ ከመሆናቸው በፊት የወሎ ፋኖች ከፍተኛ ጥቃት ሲፈጽሙበት እንደነበረና አሁን ግን በተቀናጀ ሁኔታ ቆሎ ባቄላ የተባለውን ምሽግ ደርምሰው መቆጣጠራቸውን አስታውቀዋል። እንዲሁም በላስታ ቀጠና ከላሊበላ በቅርብ ርቀት በሌሊት በተፈጸመ ማጥቃት የአገዛዙ ጦር ሙትና ቁስለኛው ማንሳት ሳይችል ወደ ኋላ እንዳፈገፈገና የፋኖ ኃይሎችን ለማጥቃት በተለይ በዋናነት የሚኒሊክ እዝ በላይ ዘለቀ እዝ በጋራ በተሳተፉበት ውጊያ በመጀመሪያ ከላስታ ሹምሻ አየር ማረፊያ ተነስቶ ከ15 ኪሎ ሜትር የፋኖ ኃይሎች ምሽግ የተባለውን ቦታ ለማጥቃት ቢንቀሳቀስም የፋኖ ኃይሎች በ5 አቅጣጫ የመጣውን የአገዛዙ ጦር በመደምሰስ ወደ ሹምሻ አየር ማረፊያ እንዲመለስ ማድረጋቸውን ለማወቅ ተችሏል። ይህ በእንዲህ እንዳለ ትናንትና የ105ኛ ዛሬ ደግሞ የ104ኛ አየር ወለድ ክፍለ ጦሮች የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ መንዝ ላሎ ምድር ወረዳ ላይ ወገሬ ከተማ ላይ ጥር 19 የሚከበረውን የወይን አምባ ቅዱስ ገብርኤል በዓልን አስመልክቶ የህዝብ መሰባሰብ አለና የፋኖ ኃይሎችም ሊመጡ ይችላሉ በማለት ወደ መንዝ ላሎ ወረዳ ወገሬ ከተማ ላይ የተንቀሳቀሰው የአገዛዙ ጦር በአጼ አምደ ጽዮን ኮር ምኒልክ ክፍለ ጦር 3 ቦታዎችን ቀድሞ በመያዝ የደፈጣ
ጥቃት በማድረግ በሶስት አቅጣጫ በመቁረጥ ከፍተኛ ክሳራ እንዳደረሰበት መረጃዎች ያመላከቱ ይገኛሉ። እንዲሁም በትናንትናው ዕለት በማዕከላዊ ጎንደር ምስራቅ እና ምዕራብ ደንቢያ በሚያዋስኑ ሁለት አቅጣጫዎች በተለይ ከጨዋሂት ከተማ ወደ ጎርጎራ በሚወስደው መንገድ ላይ ወይም አብርጃ ተብሎ በሚጠቀሰው አካባቢ ፈንጂና ሰባት ዋርካ በተባሉ አካባቢዎች ላይ የአማራ ፋኖ ብሔራዊ ንቅናቄ ጥቃት ፈጽሞ ከ50 በላይ የአገዛዙ ጦር ሙትና ቁስለኛ ማድረጉን ተከትሎ የዛን አካባቢ የነበረውን ወታደራዊ ምሽጋቸውን ለቀው ወደ ቆላድባ ከተማ መሸሸት መቻላቸውን ለማወቅ ተችሏል። እንግዲህ የፋኖ ኃይሎች በሌሊት ጥቃት እየፈጸሙ ድሎችን እየተጎናጸፉ ሲሆን ከዚህ በፊት በሌሊት ሲንቀሳቀስ የነበረው የአገዛዙ ጦር አሁን ራሱን እየተከላከለ እንደሚገኝ ለማወቅ ተችሏል። በአማራ ፋኖ ብሔራዊ ንቅናቄ ሰሜን ሸዋ ዞን ሳሲት በተባለ ቦታ ላይ በተፈጸመ ማጥቃት ከ19 በላይ የአገዛዙን ጦር መደምሰስ መቻላቸውን የአጼ አምደ ጽዮን ኮር አስታውቋል። የአገዛዙ አየር ወለድ ጦር ከሰላ ድንጋይና ከጣርማበር ወደ ሳሲት ከተማ ለማጥቃት ቢንቀሳቀስም የአገዛዙን ጦር ቀድሞ መረጃው የደረሳቸው የራምቦ ክፍለ ጦር አጃና ሚካኤል መገንጠያ በተባለ ቦታ ላይ በተፈጸመው ማጥቃት ከ19 በላይ የአገዛዙ ጦር መደምሰስ መቻላቸውን አስታውቋል። የመጣው ጦር ወደ መጣበት እንዲመለስ ማድረጋቸውንና ከዚህ በፊት ይዘውት የነበረውን ወታደራዊ ቀጠናቸውን ማስከበር መቻላቸውን አረጋግጠዋል። ይህ በእንዲህ እንዳለ በትናንትናው ዕለት ከደብረ ማርቆስ ከተማ የቴዎድሮስ እዝ 206ኛ ኮር ድል መቀዳጀቱን በተለይ በዋናነት ከማርቆስ ተነስቶ በቅርብ ርቀት ወደምትገኘው የጁቤ ከተማ ሲንቀሳቀስ የነበረው የአገዛዙ ጦር በተሽከርካሪና በኮንቮይ እንቅስቃሴ ሲያደርግ ገና ከከተማው ወጥቶ 12 ኪሎ ሜትር መጓዝ ሳይችል የአማራ ፋኖ ብሔራዊ ንቅናቄ የደፈጣ ጥቃትና የከበባ ማጥቃት በማድረግ ከፍተኛ ድል መጎናጸፉን አስታውቋል። በተለይ በዚህ ወደ ጁቤ ከተማ በተሽከርካሪ ሲጓዝ የነበረው የአገዛዝ ጦር ተሽከርካሪዎች ተመተው የተቃጠሉ ሲሆን በተሽከርካሪው ላይ የነበሩ በርካታ የአገዛዝ ጦር ክሳራ እንደደረሰባቸውና ተመልሰው ወደ ደብረ ማርቆስ ከተማ እንደሸሹ ለማወቅ ተችሏል።